ለፈርዖን የተሰጡት የቸርነት በሮች ነበሩ። እነ ዝንብ፣ እነ ጓጉንቸር፣ እነ ቅማል፣ እነ ተናካሽ ዝንብ እንዲህን የመሰለው በሙሉ ውሃው ደም መሆኑ ይሄ በጠቅላላው የቸርነት በሮች ነበሩ። በእነዚህ አልጠቀም ሲል ዘጋውና ባህሩን በላዩ ላይ አተመ ማለት ነው። ከዚህ ደረጃ ሲደርስ ሰው ይዘጋበታል። ሰምታችኋል። እንግዲህ መድኃኒቱን ነግሬያችኋለሁ። ሳይዘጋባችሁ አሁን ብትመለሱ ይሻላችኋል። ይህ ማደናቆር አይረባችሁም። ክብረ በዓል ሲሆን እየተገኛችሁ እልል እያሉ መሄድ ክርስትና እንዳይመስላችሁ። እኔ እውነቴን ነው። እንዲሁ እገሌ 50 ብር ጥላ ሰጥቷል። እንኳን 50 ብር 50 ኳትሪሊየን ብትሰጡም ለእግዚአብሔር ቁም ነገሩ አይደለም። ቁም ነገሩ ሰው መሆን ነው። ቁም ነገሩ መመለስ ነው። ቁም ነገሩ ኃጢአትን በቃይ ማለት ነው። የመዳን ቀን ዛሬ ነው። አሁን ተመለሱ። ማትመለሱ ከሆነ እግዚአብሔር የቸርነቱን በር ይዘጋል። እንዲሁ አትረዱ፣ አታስተውሉ። እንዲሁ አይድረስ እኮ ነው። እስቲ ቆይ እግሩን ሰው ከቁርጭምጭምቱ ላይ ብንቆርጠው ዝቅ ይላል ከፍ ይላል? አቤት። አጉልበቱ ላይ ብንቆርጠውስ? አወገቡ ላይ ብንቆርጠውስ? አንገቱ ላይ ብንቆርጠውስ? ይኸውላችሁ እናንተ አይገባችሁም መሰለኝ። ዙሪያውን እየተከረከምን እያለቅን እኮ ነው። እየተከረከምን የግጥ አንገት ይድረስ ነው የምትሉት። አሁን ለምንድን ነው የማንመለሰው? አንገታችሁ ሲቆረጥ ነው የሚገባችሁ። እና ንስሐ አሁን ካልገባችሁ መቼም አትገቡ። እና በእግዚአብሔር ቸርነት እያመካኘን ልባችን እንዲደነድን ሲደረግ ያመካኘንበት ቸርነት መከልከል ይጀምራል። ትፈቅድኑ ታስተአብዶ ለእግዚአብሔር በብዝሃ ምሕረቱ ወበኦሆ ብሂሎቱ። አንተ ሞኝ፣ ሮሜ ምዕራፍ 2 ላይ ቅዱስ ጳውሎስ ሲናገር አንተ ሞኛ ሞኝ፣ ምን ሆነ ነው? እግዚአብሔር ቀላያትን በማፍሰሱ ብርሃናትን በማመላለሱ ነፋሳትን በማንፈሱ እሺ በጎ በማለቱ ቸር አንግቶ በማሳደሩ ቸር አውሎ በማስመሸቱ ዕድሜ በመቀጠሉ በዝናብ ስላበቀለልህ በፀሐይ ስላበሰለልህ ስለመገበህ ውለ ስለገባ ተኝተ ስለወጣ እግዚአብሔር ቸር ነው እንጂ ሞኝ መሰለ ይላል ቅዱስ ጳውሎስ። ስለዚህ ኢትወስቅ ኃጢአተ በዲበ ኃጢአትከ እንዘ ትብል መሐሪ ውእቱ እግዚአብሔር። ሲራክም መጽሐፈ ሲራክ ምዕራፍ 5 ላይ እግዚአብሔር ቸር ነው እያልክ በኃጢአት ላይ ኃጢአትን አትጨምር ብሎ ይነገራል። ይሄ ነው እድል ታጣ የሚባለው እዚህ ላይ ነው። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። በማቴዎስ ወንጌል ምዕራፍ 25 ላይ ስታነቡ እነዚህ ደናግል ምንድነው ሲሉ የነበር? የሚገርማችሁ ሁለተኛው የሚዘጋበት መንገድ ተናግሬ የዛሬውን የንስሐ ትምህርታችን እና ይቆየን እንላለን።